ግሩም እንዴት ነው? ሰላም። ዛሬ ያው ከባድ ጨዋታ ያላችሁ ከ12 ሲ ጋር እና ምን እንጠብቅ? ያው 12 ሲ ባለፈው አመትም ፋይናል ላይ የደረሱ ቲም ናቸው። ያው የማሸነፍ እድላችን ዝቅተኛ ቢሆንም የቻለውን ተጫውተን አሪፍ ጨዋታ ለማሳየት ነው። ሻብዲ እንዴት ነው? አለን አልሐምዱሊላህ። እሺ ከዛሬው ጨዋታ ምን እንጠብቃለን? ከዛሬው ጨዋታ ስትራክቸርድ የሆነ የሚያምር መቀባበል ያለበት ከዛ በኋላ ደግሞ ለተለያዩ ሲቹዌሽኖች አዳፕት ማድረግ የምንለምድበት የሆነ ጨዋታ ይሆናል ብዬ እጠብቃለሁ። እሺ አምና በጣም ጥሩ ፐርፎርማንስ አሳይታችሁናል፣ ፋይናልም ደርሳችኋልና ከዚህ ጨዋታ ባለፈ እስኪ ከእናንተ ምን እንጠብቅ? በዚህ ጨዋታ ማይንድሴታችንን ቀይረን ለመምጣት እንሞክራለን። ያው ተነጋግረናል ምናምን ነገር ያሉብንን ድክመቶች ለማስተካከል ሞክረናል። ከዛ በቃ እንጮታለን። እሺ አሁን የደረሷችሁ ቲሞችንም ካያቸው በጣም ከባድ ቲሞች ናቸው ከ12 ሲ ጋር ከኛም ጋር ከናይኔም ጋር እና ያላችሁና ምን እንጠብቃላችሁ እስቲ በዚህ አመት? እስኪ እኛ አሁን ያሰብነው ያው በተቻለ መጠን የቻልነውን ያክል ነጥብ ሰብስበን ኖክአውት ለመድረስ እናስባለን። ዛሬው ጨዋታ እንዴት ነበር? ጨዋታው አሪፍ አልነበረም በእኛ በኩል። ያው ፈርስት ሃፍ አሪፍ ዲፌንድ አድርገን ነበር፣ ግን ሰከንድ ሃፍ ሁላችንም ደክሞን ነበር በቃ እና አግብተውብናል በጣም። አሪፍ ነበር አልሐምዱሊላህ፣ ምንም አይልም፣ እንደጠበቅነው ደስ አይልም። ከዛ ደግሞ ያው ለፋኖቹ ደስ የሚል ጨዋታ አላሳየንም። እኛ ውጭ ሆነን ስናይ እንደነበረው እንደዛ ብዬ ማስበው ጥሩ ነው። እንደጠበቃችሁት ነው ወይስ ከጠበቃችሁት በላይ ጎል ነው የገባባችሁ? ያው ከዚህ በላይ ያገባሉ ብለን አስበን ነበር፣ ግን ፈርስት ሃፍ ትንሽ ዲፌንድ አድርገን ስለነበረ ያው ፈርስት ሃፍ አሪፍ ነበር፣ ግን ሰከንድ ሃፍ አይሆንም። በቃ ሜዳውም ትልቅ ነው፣ በጣም ደክሞናል። እኛ በትልቅ ሜዳም ብዙ አልለመድንም ነበር፣ ግን እስኪ ለቀጣይ የምናሻሽል ይመስለኛል። ፈርስት ሃፍ ላይ ትንሽ ደከም ብላችሁ ነበር፣ ያው ሰከንድ ሃፍ ላይ አሪፍ ፐርፎርማንስ አሳይታችኋልና ምን ይመስላል ሪዝኑ ፈርስት ሃፍ ላይ የደከማችሁት? ፈርስት ሃፍ ላይ ይዘን የገባነው ፎርሜሽን አዲስ ነበረ። እኔ ከጀርባ ነበርኩኝ ምናምን አብርሃም ብቻ አዲስ ፎርሜሽን ነበር ይዘን የገባነውና እሱን አይተን ከዛ በኋላ ደግሞ እነሱ የሚጮቱት አይነት ጨዋታ አይተን የሆነ የተዘጋ ጨዋታ ነበር የሚጮቱት፣ ስለዛ አዳፕት አደረግን። ከዛ በኋላ ያው ጎሎቹ ገቡ ማለት ነው። ፈርስት ሃፍ ኢነርጂ አልነበረውም። ከዛ በኋላ ደግሞ አዲስ ፎርሜሽን ይዘን የገባነው ለዛ ነው። ስለዚህ የእነሱ ድክመት ነው ወይስ የኛ ጥሩ አከላከል ነው ፈርስት ሃፍ ላይ እንዳይገባብን ያደረገው የምትለው? ሁለቱም ያለበት ይመስለኛል። ጥሩ ፐርፎርማንስ ነው የእነሱ ሳይሆን የያዙት ስትራክቸር ጠቅሟቸዋል ብዬ አስባለሁ። ከዛ ሌላ ደግሞ የኛም ችግር ነው። እዛው ይሆናላ ስታቲክ የሆነ ነገር ነው ይዘን የገባ ነው። የሆነ ዳይናሚካል ነው እዛው አልተቀያየርንም ነገር ቶሎ እየገባን የሀፉ ብሪክ እስከሚደርስ መጠበቅ ነበረብን። ለዛ ነው ስትራክቸራቸው ጠቅሟቸዋል። ከዚህ በኋላ ምን እንጠብቅ እስኪ? ያው ከባድ ጨዋታ እንዳላችሁ እናውቃለን። ከዚህም በኋላ ግን እስቲ ምን እንጠብቅ? ያው ቀጣይ ከ11 ጋር አለን። ያው በቃ የጎሉን ልዩነት ለመቀነስ እንሞክራለን። ከዚህ በኋላ ምን እንጠብቅ? ከዚህ በኋላ የሆነ ዳይናሚክ የሆነ አይነት ጨዋታ እንጫወታለን ብዬ አስባለሁ። ከዛ ሌላ ደግሞ ከዚህ በኋላ ማንም ቲም ይሁን ትንሽም ቲም ትልቅም ቲም የፈለገ ላይ ካላ ሌቭላቸው ትንሽም ቢሆን ስትራክቸሩ እንደሚጠቅማቸው የሆነ አድቫንቴጅ ይሰጣቸዋል። ስለዚህ ሁሉንም አይነት ስትራክቸር አስበን ገብተን ዳይናሚክ የሆነ ጨዋታ ተጫውተን ከዛ በኋላ ደግሞ ጎል ለማግባት ሙሉ ሀፍ ድረስ መቼም ከዚህ በኋላ አይወስድብንም፣ አዝንበን እንወጣለን ብዬ አስባለሁ ከዚህ በኋላ